ነሽ ማርዬ አንቺ ተቀበይ ያለነው ወይዘሮ ተዋልተ ንጉስ ሸነገለኝና ባለቤታቸው አቶ ተስፋዬ ከበደ ጋር ነው። በሄድኩ ቁጥር ጎድል እበላለሁ። ወደ 8 በሄድኩ ቁጥር ቅልጥም ታቀርባለች። እንዴት ነች አንድ በገና ላይ ቆየች ብዬ በአንደኛ ደረጃ ያየኋት በዛች ባቀራረቧ በበጎን እቺ ምን አይነት ልጅ ነው እንግዲህ በሬማ ቢሰጧት 10 አመት ልበላ ነው ብዬ ገስተስፋይና ቴቴ ሽምግልና ተሸምግለው አያውቁም። ተጣልተው አያውቁም ስልሽ ይጨቃጨቃሉ። አሁን እዚህ ጋር ተጨቃጭቀው ምን ብለው በቃ ወይኔ ምናምን ብላኝ እኛስ እንትን ስንል ወዲያውኑ ተስፋዋሌ ምናምን ሲባባሉ ነው የምታገኛቸውና ጥሩ ፍቅር አለ። በጣም ከሚገርሙኝ ደግሞ አንዳንዴ በጦሪቱ ጋር የልብ ስዕል ይጨምርበታል። እስቲ ቴቴ ስለዚህ ደብዳቤ ሳይኖራትም አይቀር ያ ደብዳቤ እርግጠኛ ነኝ። ስለዚህ ደብዳቤዎች እሺ ማይለኛ ነች እሺ ማትላችሁ ሆና እንኳን በመስጠት ላይ ነው ህይወቷ የተመሰረተው። ባነሽ ወርቃ ባነሽ አሰኝቼልሽ መጣ እንደጥንቱ መስሎኝ ስፈልግሽ ብውል ሄዶ ቆይቶ የሚሏትን ሴት ሁሉ አንተ ወሬኛ ሁሉ በሉላ የኔን ስም ወርቃ ባነሽ ብለ በዘፈን አስጠርታ በኋላ እዛ ነጨራቀረሽ እየተቆነጠነጡ ዘውሉ ነበሩ። ነጨራቀረሽ ከዛ ፍሬው ኃይሉ የሚባል ሹሩሩሩሩ አንቺ ነገር እስከ ዛሬ ድረስ እኔ ስገምትሽ አዋቂ ነሽ እንጂ ሕፃን ነሽ አልልሽ። ከንፈሯና ፊቷ ምናምን ቀብታ ሕፃን ለሆናለች ስሙኛ ቤቱታ እሹሩሩ የተጀመረው ውሳኔ መልስ አግኝቶ በ6 ቀን ውስጥ ትዳር ተመስርቶ 54 ዓመትን አስቆጥሮ ዛሬ ላይ ደርሰናል። እሹሩሩ አሁንም ይቀጥላል። በሐሳቤ